ይህቺ ሴት ሳኔም ትባላለች። ሳኔም ከሌሎች ሰዎች ትንሽ ለየት ያለች ናት። በራሷ ምናባዊ ዓለም ውስጥ የምትኖር የዋህ ሴት ነች። እሷ ህይወቷን የምትመራበት ሁለት ትልልቅ ህልሞች አሏት። የመጀመሪያው አንድ ቀን ታዋቂ ደራሲ መሆን ሲሆን፣ ሁለተኛው ደግሞ ከከተማው ጫጫታ ራቅ ብላ ወደ ጋላፓጎስ ደሴት ሄዳ በሰላም መኖር ነው። ነገር ግን እውነታው ከህልሟ ጋር በፍጹም ተቃራኒ ነው። በየቀኑ አባቷን ለመርዳት በትንሿ የሰፈር ሱቅ ውስጥ ትቀመጣለች። አንድ ቀን ግን ህይወቷን ሙሉ በሙሉ የሚቀይር ነገር ይከሰታል። ጎረቤታቸው የሆነውና ሳኔም በፍጹም የማትወደው ሙዛፈር እሷ ዘበርጀት ብላ የምትጠራው ሰው መጥቶ ያልተጠበቀ ዜና ይነግራታል። ሙዛፈር ከቤተሰቦቹ ጋር ሆኖ ዛሬ ማታ እሷን ለትዳር ለመጠየቅ እንደሚመጣ ስለነገራት ሳኔም በሰማችው ነገር በጣም ትደነግጣለች። ከዚህ በኋላ ሳኔም ነገሩን ለማረጋገጥ እየሮጠች ወደ ቤት ብትሄድም እናቷ ግን አስቀድማ ከሙዛፈር እናት ጋር ተነጋግራ ነበረ። እናቷ ለሳኔም ግልጽ ማስጠንቀቂያ ትሰጣታለች። ማስጠንቀቂያውም በሱቅ ውስጥ 2 ሰዓት መቀመጥ ስራ ስለማያስብል ወይ አሪፍ ትልቅ ስራ እንድትፈልግ አለበለዚያ ደግሞ ከሙዛፈር ጋር እንድትጋባ ነበረ። ይህ ሳይበቃ የአባቷ አበዳሪ የሆነው ሰው ቤት ድረስ መጥቶ የወሰዱትን ብድር በአንድ ሳምንት ውስጥ ካልመለሱ ወደ ፍርድ ቤት እንደሚወስዳቸው በመናገር ያስፈራራቸዋል። አሁን ሳኔም አባቷን ከዕዳ እራሷን ደግሞ ካልፈለገችው ጋብቻ ለማዳን በአስቸኳይ ትልቅ ስራ ማግኘት አለባት። ከዚህ በኋላ ሳኔም የታላቅ እህቷን ሌይላን ድክመት በመጠቀም እሷ የምትሰራበት ትልቅ የማስታወቂያ ኩባንያ ውስጥ ክፍት ቦታ እንዳለ ታውቃለች። ሌይላ ምንም እንኳን በሳኔም ድርጊት ብትበሳጭ በአባቷ ጫና ምክንያት ወደ ድርጅቱ ይዛት እንድትሄድ ትገደዳለች። በቃለ መጠይቁ ወቅት ሳኔም ምንም አይነት ውሸት ሳትዋሽ እውነቱን ትናገራለች። ግን የድርጅቱ ስራ አስኪያጅ አቶ ኤምሬ የሌይላን ታታሪነት በማየት ሳኔምን በሙከራ ደረጃ እንድትቀጠር ይፈቅድላታል። በዚህም ሳኔም ያልተጠበቀ የስራ ዕድል ታገኛለች። ሳኔም በቢሮ ውስጥ ስራ በጀመረችበት በመጀመሪያው ቀን አንድ አስደናቂ ችሎታዋን ታሳያለች። እሷ የፎቶግራፊክ ሚሞሪ ወይንም ደግሞ ያየችውን ነገር በፍጹም የማይረሳ ልዩ አእምሮ አላት። መጽሔቶችን፣ የጽሁፎችን ገጽ ቁጥርና የስልክ ቁጥሮችን በአንድ እይታ ብቻ በማስታወስ የቢሮውን ሰዎች ጉድ ታሰኛለች። ነገር ግን ከዚህ ሁሉ ስራ በስተጀርባ በትልቁ ኩባንያ ውስጥ ትልቅ ሚስጥርና ሴራ አለ። የድርጅቱ ባለቤት አቶ አዚዝ የፈጠራ ስራቸውና የማስታወቂያ ሚስጥሮቻቸው ለጠላት ኩባንያ እየተሸጡ እንደሆነ ይረዳል። ስለዚህ በድርጅቱ ውስጥ ሰላ ያለ ብሎ አምኗል። ይህን ሚስጥር እንዲያጣራና ድርጅቱን እንዲታደግ ደግሞ አቶ አዚዝ ታዋቂውን ፎቶግራፈርና የበኩር ልጃቸውን ጃንን ጠርተውታል። ከዚህ በኋላ የፊክሪ ሃሪካ የማስታወቂያ ኤጀንሲ 40ኛ ዓመት የምስረታ በዓል ይዘጋጃል። በዓሉ በታላቅ ድምቀት እየተከበረ ሲሆን የድርጅቱ ባለቤት አቶ አዚዝ ከልጆቹ ከጃንና ከኤምሬ ጋር በመሆን እንግዶችን ይቀበላሉ። ጃን በፓርቲው ላይ በጥቁር ሱፍ አምሮበት ቢገኝም አባቱ ግን ፍቅረኛ ፖሊን የተዘጋጀላት የቪአይፒ ቦታ እንጂ አብሯቸው እንዲቀመጥ አይፈቅዱለትም። ነገር ግን ድግሱ በጥሩ ሁኔታ እየተካሄደ ያለ ያልተጠበቀችው እንግዳ ድግሱን ታበላሸዋለች። የኤምሬ ቀድሞ ፍቅረኛና የድርጅቱ ተፎካካሪ የሆነችው አይሊን ወደ በዓሉ ትመጣለች። አቶ አዚዝ አይሊንን እንዳየ በጣም ይናደዳል። ያልተጋበሽበት ቦታ ምን ታደርጋለች ሲልም ይጠይቃታል። አይሊን ግን በኩራት እኔ የኤጀንሲ ባለቤት ነኝ ተጋብዣለሁ ካለችው በኋላ አቶ አዚዝን እውነተኛው ሌባ አንተ ነህ፣ ፍቅሬን፣ ስራዬና እድሌን ቀምተኸኛል በማለት በትልቅ ስድብ በሰዎች ፊት ታዋርደዋለች። ይሄኔ ጃንና ኤምሬ ነገሩ እንዳይባባስ አይሊንን ከአካባቢው ያርቋታል። በሌላ በኩል ሳኔም በባህሉ ቦታ ላይ መንገድ ጠፍቷት ትዞራለች። ይሄኔ የሥራ ባልደረባዋ ጄጄ የነገራትን ዲ ብሎክ የተባለውን ክፍል ስትፈልግ በስህተት መብራት የሌለውና ለቪአይፒ እንግዶች የተዘጋጀ ጨለማ ኮሪደር ውስጥ ትገባለች። በዚህ ጊዜ ጃን ፍቅረኛው ፖሊንን በጨለማ ክፍል ውስጥ እየጠበቃት ስለነበረ ጃን በሩ ተከፍቶ ሳኔም እንደገባች የመጣችው ፖሊን ስለመሰለችው ያለምንም ማወላወል በፍቅር ይስማታል። ይሄኔ ሳኔም በድንጋጤና በፍርሃት የሰውየውን ፊት በፍጹም ልታየው አልቻለችም። ነገር ግን የቁመቱን ረጅምነት፣ ጺሙንና ልዩ የሆነውን የሽቶውን ጠረን በህሊናዋ ቀርጸዋለች። ከዚህ በኋላ ሳኔም ከድንጋጤዋ ስትነቃ ቦታውን ጥላ በፍጥነት ትሮጣለች። ጃንም ፖሊን መታ እዚህ በጣም ጨለማ ነው ስትለው ያቺ የሳማት ልጅ ፖሊን እንዳልሆነች ተረድቶ ግራ ይገባዋል። ፓርቲው ካበቃ በኋላ የድርጅቱ የህግ አማካሪ መቲን ለጃን አንድ አሳዛኝ ሚስጥር ይነግረዋል። አባቱ አቶ አዚዝ ለሽርሽር ሳይሆን ሳምባቸው ላይ ባጋጠማቸው የጤና እክል ምክንያት በጀልባ ወደ ጣሊያን ከዚያም ወደ ኩባ ለህክምና ሊሄዱ እንደሆነ ይነግረዋል። አቶ አዚዝ ይሄንን ሚስጥር ከኤምሬም ሆነ ከሌሎቹ ሰራተኞች እንዲደበቅ ይፈልጋሉ። ምክንያቱም በኩባንያ ውስጥ የጠላት ኩባንያ ሰላይ እንዳለ ስላወቁና ድርጅቱ እንዲረጋጋ ስለፈለጉ ነው።
ይሄን ጃን የአባቱን ህመም ሲረዳ ወደ ውጭ ሀገር የመሄድ ሐሳቡን ይለውጣል። አባቱ በሰላም ሆዶ እንዲታከም ሲል በድርጅት ውስጥ ያለውን ሰላይ የመፈለግና ኤጀንሲውን በዋና ዳይሬክተርነት የመምራት ኃላፊነትን ለመቀበል ይወስናል። በሌላ በኩል ሳኔም ወደ ቤት ተመልሳ ከጓደኛዋ ካያን ጋር ተገናኝታ በበዓሉ ላይ ስለተከሰተው አጋጣሚ ታወራታለች። ሳኔም በጨለማው ክፍል ውስጥ የሳማት ያ ሚስጥራዊ ሰው ህይወቷ ውስጥ ልዩ ስሜት እንደፈጠረባትና ፍቅር እንዳስያዛት ታምናለች። በዚህ ነገር ጓደኛዋ አያን ቡልቶ ብላ ልትሰየመው ብትሞክርም ሳኔም ግን ያንን ረጅምና ፂማም ሰው አልባትሮስ ስትል ትሰይመዋለች። አልባትሮስ ማለት በጋላፓጎስ ደሴቶች ላይ የሚገኝ ህይወቱን በሙሉ ከአንድ አጋር ጋር ብቻ የሚበር በጭራሽ አጋሩን የማይቀይር ታማኝ ወፍ ነው። ሴንም ያ ሚስጥራዊ ሰው የሷ አልባትሮስ እንደሆነና አንድ ቀን እንደምታገኘው ማመን ትጀምራለች። በማግስቱ አቶ አዚዝ ጉዟቸውን ሲጀምሩ ኤምሬ ኩባንያውን ጃን እንዲመራ በመደረጉ ይናደዳል። ነገር ግን ጃን ከኤምሬ ጋር በመነጋገር እሱ የፋይናንስ ክፍሉን ጃን ደግሞ የዲዛይንና የሥራ አመራሩን በመያዝ አብሮ እንዲሰሩ ያደርጋሉ። ነገር ግን ኤምሬ ከጀርባ ከአይሊን ጋር በመገናኘት በድርጅት ውስጥ ያለው እውነተኛ ሰላይ ራሱ እንደሆነና አይሊን የቢዝነስ እቅዷ ስታደርገው እናያለን። በሌላ በኩል ሴነም በሰፈሯ ያለው ሙዛፈር የጋብቻ ጥያቄውን ገፍቶበት ቀለበት ላይ ጠልቅላት በመዘጋጀቱና የአባቷን ዕዳ ለመክፈል ስትል ስራዋን ላለማጣት ትታገላለች። ስለዚህ በቢሮ ውስጥ የፂማም ሰዎችን ፎቶ በስልኳ እያነሳች አልባትሮስን ለመፈለግ ትሞክራለች። ነገር ግን ሳኔም ከስራ ባልደረቦቿ ጋር ቡና እየጠጣች እያለ ስለ አዲሱ ዋና ዳይሬክተር ስለ ጃን ማንነት ሳታውቅ አዲሱ አለቃችን ኩሩ እብድና እንስሳት እያደነ የሚኖር ሰው ነው በማለት ስታማው ትውላለች። ነገር ግን እሷ ሳታስተውለው ጃን ከጀርባዋ ቆሞ እያዳመጣት ነበረ። ይሄኔ ጃን ድምጹን ከፍ አድርጎ በ5 ደቂቃ ውስጥ ስብሰባ አለን ሲል ሳኔም በድንጋጤ ትቆማለች። ሳኔም የመጀመሪያዋን ትልቅ ስህተት በመስራቷና የተናገረችው ሰው ራሱ አዲሱ አለቃዋ እንደሆነ ስትረዳ በድንጋጤ አፏን ትይዛለች። በፊክሪ ሃሪካ የማስታወቂያ ኤጀንሲ ውስጥ በአቶ አዚዝ መሄድ ምክንያት የተፈጠረው ክፍተት በኩባንያው ውስጥ ትልቅ ውጥረትና መፎካከር አስከትሏል። አዲሱ አለቃ ጃን ድርጅቱን መረከቡን ተከትሎ ሰራተኛቸው በነበረች ሰዓት አይሊን ሚስጥራዊ መረጃዎችን ለጠላት ኩባንያ ስትልክ እንደነበረ ይደርስበታል። ይህንን ተከትሎ ጃን በኤጀንሲ ውስጥ ሚስጥራዊ ሰላይ እንዳለ በማወቁ የደህንነት ቁጥጥሩን በከፍተኛ ደረጃ ያጠናክራል። ስለዚህ የሰራተኞችን ኮምፒውተሮች በሙሉ በፓስዋርድ በመቆለፍ ይለቀቁ የነበሩ መረጃዎችን እንዲታገዱ ያደርጋል። ይህም በሰራተኞቹ መሃል ትልቅ መደናገጥና ጭንቀትን ይፈጥራል። ጃን ማንም ሰው እንዳይጠረጥርና መረጃዎች እንዳይሾልኩ ሲል ሁሉንም ጠቃሚ ሰነዶችና ሚስጥራዊ ፋይሎች እንድትይዝ አዲሷ ሰራተኛ ሳኔም ብቻ እንድትሆን ይወስናል። በሌላ በኩል የጃን ታናሽ ወንድም ኤምሬ እውነተኛው ሰላይ ራሱ መሆኑን የሚሸፍንበት አዲስ ተልዕኮ መሸረብ ስለጀመረ ሳኔም ያለችበትን የገንዘብ ችግርና የልጅነት የየዋህነት ባህሪዋን በመጠቀም እሷን መጠቀሚያ ለማድረግ ያቀዳል። ከዚህ በኋላ ሳኔምን ወደ ቢሮ ጠርቶ ጃን ድርጅቱን ልክ ባልሆነ መንገድ እየመራ እንደሆነና የእህቷን ስራ ሊያሳጣት እንደሆነ በመንገር ያታልላታል። በተጨማሪም የአባቷን 400,000 ሊሬ ዕዳ የሚከፍልላትን ገንዘብ በመስጠት የእሱ ታማኝ ረዳት እንድትሆን ያደርጋል። ኤምሬ ለሳኔም የሰጣት የመጀመሪያው ሚስጥራዊ ተልዕኮ በጃን ቢሮ ውስጥ የሚገኘውንና የድርጅቱን ቀጣይ ድል ሊወስን የሚችለውን ቀይ ፋይል በስውር ሰርቃ እንድታመጣለት ነበረ። ሳኔምም የኤምሬን ተልዕኮ ሳታውቅ እህቷና አባቷን ለመታደግ ስትል ወደ ጃን ቢሮ በመግባት ፋይሉን ለመቀየር ትሞክራለች። ሆኖም ግን ነገሮች እንደጠበቀችው ቀላል አልነበረም። በቢሮ ውስጥ በነበራት ቆይታና በፈጸመችው ስህተቶች ምክንያት የተሳሳተ ፋይል በመውሰዷ ኤምሬ ነገሩ እንዳይበላሽ ሲል ሳኔም በምሽት ተደብቃ ወደ ጃን ቤት ገብታ ፋይሉን እንድታመጣ ያዛታል። ይሄኔ ሳኔም ከጓደኛዋ ካያን ጋር በስልክ ለምታደርገው ነገር ጭንቀት የተቀላቀለበት ንግግር ታደርጋለች። ሳኔም በገጠባት የገንዘብ ችግርና ከኤምሬ በወሰደችው ከፍተኛ ብድር ምክንያት ሳታስበው ትልቅ ሚስጥርና ሴራ ውስጥ ተዘፍቃለች። ለኤምሬ ታዛዥ በመሆን በምሽት ወደ ጃን ቤት በመግባት ሰነድ ለመስረቅ መሞከሯ ነገሩን ሁሉ ከአቅሟ በላይ ያደረገው እንደመጣ ለአያን ትነግራታለች። አያን ግን የሳኔምን ንግግር ስታዳምጥ ነገሩ ሁሉ የምናብ ወይንም የአይምሮ መታወክ መስሎ ስለታያት ሳይካትሪስት ጋር ብትሄጅ ይሻላል ስትል በመቀለር ታረጋጋታለች። ሳኔም ግን ሁኔታው የምር እንደሆነና ከታሰረች እንኳን የማይረሱ ልብሶችን ይዛላት እንድትመጣ በመንገር ስልኩን ዘግታ ወደ አደገኛው ስራዋ ትመለሳለች። ከዚህ በኋላ ሳኔም ጨለማን ተገና አድርጋ ወደ ጃን ቤት በመግባት ላይ ያለች ባልተጠበቀ ሁኔታ በጃን ትያዛለች። ጃን በድንገት ከፊቷ ተደቅኖ በዚህ ሰዓት ቤቴ ውስጥ ምን እየሰራሽ ነው ሲል ይጠይቃታል። ሳኔምን በድንጋጤ ክው ብላ የምታደርገው ይጠፋታል። ነገሩን ለመሸፋፈን በሚል በፍጥነት ፈጥራ ውሸት ትናገራለች።
ኤምሬ ኮቱ ላይ ቡና ስላፈሰሰበት ወደ አጣቢዎች ወስጄው ነበረ። ነገር ግን ውድ የሆነውን ዕቃዬን በኮቱ ኪስ ውስጥ ስለረሳው እሱን ልወስድ ነው የመጣው ስትል ታስረዳዋለች። ጃን ግን በሳኔም ንግግር ሳይታለል ነገሩን ለማረጋገጥ ወደ ኤምሬ ኮት ይወስዳታል። ሴነምን በውስጧ አሁንም አትያዝኩኝ ኪስ ውስጥ ምንም የለም ብላ እየተጨነቀች እጇን ወደ ኪሱ ስትከት ባልተጠበቀ ሁኔታ አንድ ውድ የሆነ የጣት ቀለበት ታገኛለች። ቀለበቱን እንዳየች ሳኔም ሌላ ተጨማሪ ውሸት ለመፍጠር ትገደዳለች። ቀለበቱ የሷ እንደሆነና እንዳይጠፋባት ብላ ኤምሬ ኪስ ውስጥ አስቀምጣ እንደነበረ ለጃን ትነግረዋለች። ጃን ነገሩ ግራ ቢገባው እጮኛለሽ ማለት ነው ሲል ይጠይቃታል። ሳኔምን በድንጋጤና በጭንቀት ውስጥ ሆና ከጃን ጥያቄዎች ለማምለጥ ስትሮጥ እግሯን ወለም ብሏት ወድቃ ትጎዳለች። ቢሆንም ግን ህመሙን ችላ ብላ ከቤቱ በሩጫ ትወጣለች። ከወጣች በኋላ ወዲያውኑ ለኤምሬ ደውላ በጃን መያዟንና ለማስመሰል ስትል ቀለበቱ የኔ ነው ብላ መዋሸቷን ትነግረዋለች። ኤምሬ ግን በሳኔም ስህተት ከመናደድ ይልቅ ቀለበቱ በጣም ውድ እንደሆነ ገልጾ በጥንቃቄ እንድትይዘውና ያሰቡትን የኤርላይን ካፔን ሰነድ ከጃን ቤት እንድታመጣለት ያጣድፋታል። በሌላ በኩል እነ ሳኔም ቤት ትልቅ የቤተሰብ ድራማ እየተከናወነ ይገኛል። ሙዛፈርና እናቱ ሳኔምን ለጋብቻ ለመጠየቅ ቤታቸው ተገኝተዋል። ይሄኔ ሙዛፈር ሳኔምን እንደሚያፈቅራትና ከሰርጋቸው በኋላ እንድታረፍ እንደሚፈልግ ቢናገርም ሳኔም ግን በቁጣ እኔ አንተን በፍጹም አላገባህም ስትል በሁሉም ሰው ፊት ድንገተኛና አስደንጋጭ ጥያቄውን ውድቅ ታደርጋለች። ይሄም በመካከላቸው ትልቅ ጭቅጭቅና አከራካሪ ሁኔታ ይፈጥራል። የሳኔምና የሙዛፈር ቤተሰቦች እርስ በርስ መሰዳደብና መወቃቀስ ሲጀምሩ የሳኔም አባት ኒሃት የደም ግፊቱ ስለጨመረ ሁኔታውን ለመቆጣጠር ይሞክራል። በመጨረሻም የሳኔም እናት ሜፍክቤ በሁኔታው በጣም አዝና ተናዳ ሁለቱንም ልጆቿን ውጪ እንዲቆሙ በማድረግ ከባድ ቅጣት ትጥልባቸዋለች። በማግስቱ በቢሮ ውስጥ አዲስ የአየር መንገድ ማስታወቂያ ካምፔን ለማዘጋጀት ትልቅ ውድድር ይጀመራል። ኤምሬና ኤሊን በሚስጥር ከሌላ ድርጅት ጋር በመሆን የጃን ኩባንያ የሚያዘጋጀውን ፕሮጀክት ለመስረቅ ይኳትናሉ። ከዚህ በኋላ ሳኔም ወደ ቢሮ ስትመለስ በሰራችው ስህተት ምክንያት ከስራ እንደምትባረር በማሰብ ስጋት አድሮባት ነበረ። ነገር ግን ኤምሬ ገንዘቡን እንድትመልስ ስላልፈለገ ከስራ አላባረራትም። ይልቁንም የጃን ፕሮጀክት እንዳለቀ ኮፒ አድርጋ እንድታመጣለት አዲስ ትዕዛዝ ይሰጣታል። ሳኔምም የቀለበቱን ጉዳይ ለማስረዳት ብትሞክርም ኤምሬ ቀለበቱን በጣቷ እንድታደርገውና በጃን ፊት እጮኛ እንዳላት አድርጋ እንድትቀጥል ያስገድዳታል። ከዚህ በኋላ ሳኔም ወደ ቢሮ ገብታ ስትሰራ ጃን ይጠራታል። ጃን ባለፈው ምሽት በእግሯ ላይ የደረሰውን ጉዳት አይቶ ስለነበረ የሕክምና የመጀመሪያ እርዳታ መስጠት ይጀምራል። ይህኔ ሳኔምን እግር በጥንቃቄ እየጠረገ ጨርቅ እያሰረላት እያለ በሁለቱም መካከል ጥልቅ የሆነ ስሜታዊ መቀራረብ ይፈጠራል። ሳኔም በጃን ርህራሄና እንክብካቤ ብትረታም ጃን ግን ስለ ቀለበቱና ስለ እጮኛዋ ሲጠይቃት እንደገና በውሸት ማታለል ትጀምራለች። በተመሳሳይ ጊዜ ሳኔም በፓርቲው ምሽት ከሳመችው ሚስጥራዊ ባለጺም ሰው ከአልባትሮስ ጋር የነበራትን ትዝታ እያሰበች በጃንና በዛ ሚስጥራዊ ሰው መካከል ያለውን ተመሳሳይነት ሳታውቅ በውስጧ ታመዛዝናለች። በቀጣይስ ምን ሆነ ምን ተፈጠረ ለሚለው መልስ በክፍል 2 አብረን ስለምንገናኝ ቻናሉ አዲስ ነው፣ ሰብስክራይብ በማድረግና የደውል ምልክቷን በማብራት ቤተሰቡን ተቀላቀሉ።